ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካች አድማጮቻችን ለሰዓቱ ያዝነውን መረጃ ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። አብራችሁን ቆዩ። ወደ እናንተ ከምናደርሳቸው አበይት ጉዳዮች መካከል በፌዴራል መንግስትና ህወሓት መካከል ያለውን የፖለቲካ ሽኩቻ የጊዜያዊ መንግስት ምስረታውን ማጓተት ተነገረ። እንዴት እንነግራችኋለን። የፖለቲካ ፓርቲዎች ጠቅላላ ጉባኤን ያስተጓጎሉ የህግ አስፈጻሚ አካላት ክስ ሊመሰረትባቸው ነው ተባለ። የአሜሪካው የውጭ ጉዳይ ሚኒስቴር በኢትዮጵያ ከከፍተኛ ባለስልጣናት ጋር ውይይት ማድረጋቸው አነጋጋሪ ጉዳይ ሆኗል። በጥንቅራችን አካተነዋል። በአስተዳደራዊ ድክመትና በንግግር ለከት ማጣት አገር የከፋ ቀውስ ውስጥ እየገባች ነው ተባለ። አብራችሁን ቆዩ። በስፋት ወደ እናንተ እናደርሳችኋለን። አሁን ወደ ዝርዝር ዜናው አመራችኋለሁ። በፌዴራል መንግስትና ህወሓት መካከል ያለውን የፖለቲካ ሽኩቻ የጊዜያዊ መንግስት ምስረታውን ማጓተቱ ተነገረ። በፌዴራል መንግስትና በህወሓት መካከል በተፈጠረው የሰላም ስምምነት መሰረት ይመሰረታል ተብሎ የሚጠበቀው የትግራይ ጊዜያዊ አስተዳደር እስካሁን የዘገየው በፌዴራል መንግስትና በህወሓት መካከል ባለው የፖለቲካ ሽኩቻ ምክንያት መሆኑንም ዋሽንግተን ፖስት ዘግቧል። ከውስጥ አዋቂዎች ተገኘ በተባለው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ለ2 ዓመታት የዘለቀ ጦርነት እንዲነሳ ምክንያት የሆኑ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው ብለው ይወነጅላሉ። በዚህም ምክንያት ጠቅላይ ሚኒስትሩ ዶክተር ደብረጽዮን እንደ አዲስ በሚመሰረተው የትግራይ ጊዜያዊ አስተዳደር ውስጥ የፕሬዝዳንትነት ሚና እንዲኖራቸው አይፈልጉም ተብሏል። የአስተዳደሩ ፕሬዝዳንት ይሆናሉ ተብለው የሚገመቱት ከህወሓት ተለይተው ከወጡ በኋላ ዳግም በመመለስ በጦርነት የተሳተፉት ጻድቃን ገብረ ትንሳኤና በህወሓት የ5 ሰዎች ስራ አስፈጻሚ ኮሚቴ ውስጥ ብቸኛ የህግ ምሩቅ የሆኑት የድርጅቱ ቃል አቀባይ ጌታቸው ረዳ መሆናቸውንም ተነግሯል። የትግራይ ፖለቲካ ፓርቲዎች ህወሓት በየጊዜው አስተዳደሩ ስለሚኖረው ድርሻ የተለያዩ የተቃውሞ ሀሳቦችን ሲያነሱ የቆዩ ሲሆን ህወሓት በሽግግር አስተዳደሩ ዙሪያ ባዘጋጀው የምክክር መድረክ ያልተወከሉ የፖለቲካ ድርጅቶች ተቃውሟቸውን አሰምተዋል ተብሏል። የህወሓት አባል ከዚህ በፊት ለትግራይ ህዝብ ደም አፍሰናል በማለት የክልሉ ስልጣን ሙሉ በሙሉ ተቆጣጥረው ነበር ያሉት የሳልሳ ወያኔ ደጋፊ እንደሆኑ የተናገሩት አስተያየት ሰጪ አሁን ሁሉም ትግራይ ውስጥ ያለው ቤተሰብ ደም ገብሯልና የትግራይ ህዝብ ማማበት መሪ ሊኖረው ይገባል ብለዋል። ቃላቸውን ለዋሽንግተን ፖስት የሰጡት የመቀሌ ነዋሪዎች ከዶክተር ደብረጽዮን ይልቅ ሌሎች የህወሓት አባላት የክልሉን የመሪነት ቦታ ቢይዙ እንደሚመርጡ ቃላቸውንም ሰጥተዋል። ይህ የነዋሪዎች አስተያየትም ከጠቅላይ ሚኒስትሩ ፍላጎት ጋር ተመሳሳይ መሆኑንም ተዘግቧል። በሌላ ዜና የሰላም ስምምነት ተፈራርሞ በትግራይ ያለው የኑሮ ሁኔታ መሻሻል ማሳየቱን ተከትሎ የሕክምና ተቋማትና ትምህርት ቤቶች መልሶ የመገንባት ጉዳይ ቅድሚያ የሚሰጠው መሆን እንዳለበትም ዶይቼ ቬለም ዘግቧል። መሰረቱን በዩናይትድ ስቴትስ አሜሪካ ያደረገው ድርጅት በትግራይ ያሉ ከ80 እስከ 90 በመቶ የሚሆኑ የሕክምና ተቋማትና ትምህርት ቤቶች ወድመዋል ያሉ ሲሆን ይህም የክልሉን ነዋሪዎች ኑሮ አስቸጋሪ አድርጎታል ብለዋል። ለዚህም ርብርብ ተደርጎ መልሶ ግንባታዎች እንዲጀመር መደረግ አለበት ሲሉ ድርጅቱ አሳስቧል። የፖለቲካ ፓርቲዎች ጠቅላይ ጉባኤ ያስተጓጎለ የህግ አስፈጻሚ አካላት ክስ እንዲመሰረትበት ምርጫ ቦርድ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ጠቅላላ ጉባኤን ያሰናከሉ የህግ አስፈጻሚ አካላት ላይ ፍትህ ሚኒስቴር ክስ እንዲመሰርት ጠየቀ። በመንግስት መስሪያ ቤቶች ስር የሚተዳደሩ ስብሰባ ቦታዎችና አዳራሾች ለፖለቲካ ፓርቲዎች ጠቅላላ ጉባኤ ክፍት እንዲሆኑም ውሳኔ አሳልፏል። ቦርዱ ይህንን ያስታወቀው ከፖለቲካ ፓርቲዎች ጠቅላላ ጉባኤ ጋር በተያያዘ ከሰሞኑ ያጋጠሙ መስተጓጎሎችን በተመለከተ ዛሬ ረቡዕ መጋቢት 6 ቀን 2015 ዓ.ም በአዲስ አበባ ኃይሌ ግራንድ ሆቴል በሰጠው ጋዜጣዊ መግለጫ ነው። በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት የፖለቲካ ፓርቲዎች ጠቅላላ ጉባኤያቸውን ቢያንስ በ3 ዓመት አንድ ጊዜ ማካሄድ አለባቸው ተብሎም ይታመናል። የፖለቲካ ፓርቲዎች ይህን ግዴታቸውን ለመፈጸም በሚያደርጉት እንቅስቃሴ ወቅት መስተጓጎል እየገጠማቸው እንደሚገኝም ምርጫ ቦርድ ገልጿል።
ባለፈው እሁድ ጠቅላላ ጉባኤውን ሊያካሄድ የነበረው ባልደራስ ለእውነተኛ ዲሞክራሲ ፓርቲ ስብሰባውን ሊያደርግበት የነበረው ጋምቤላ ሆቴል ስብሰባውን ማስተናገድ እንደማይችል በመገለጹ ጉባኤውን ሳያካሂድ ቀርቷል። እናት ፓርቲ በተመሳሳይ መልኩ ከሳምንት በፊት የካቲት 26 ቀን ሊያካሂድ የነበረውን ጠቅላላ ጉባኤ መስተጓጎሉም ይታወሳል። የፓርቲው ፕሬዝዳንት በዕለቱ በሰጡት ጋዜጣዊ መግለጫ ከበላይ አካል በመጣ ትዕዛዝ መሰብሰብ አትችሉም መባላቸውን አስታውቀውም ነበር። የሁለቱን ፓርቲዎች ጠቅላላ ጉባኤዎች ለመታዘብ በስፍራው የነበሩ የምርጫ ቦርድ ተወካዮች ክስተቶቹን በቅርብ የተከታተሉ ሲሆን የሚመለከታቸው አካላትም አነጋግረውም ነበር። ይህንንም ሲል ኢትዮጵያ ኢንሳይደር ዘግቧል። የአሜሪካው የውጭ ጉዳይ ሚኒስቴር በኢትዮጵያ ከከፍተኛ ባለስልጣናት ጋር ውይይት ማድረጋቸው ተሰማ። የአሜሪካው የውጭ ጉዳይ ሚኒስቴር በአዲስ አበባ የስራ ጉብኝት ላይ ይገኛሉ። በዚህም ጉብኝታቸው ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋር መወያየታቸው ታውቋል። ውይይቱን በተመለከተ ዶክተር ወርቅነህ አዲስ አበባ ውስጥ ከብሊንከን ጋር ተገናኝተው መወያየታቸው ካለፈው ዓመት የናይሮቢ ውይይት የቀጠለ መሆኑንም ገልጸዋል። በውይይቱ ወቅት ኢጋድ በቀጠናው ሰላምና ደህንነት ላይ ያለውን ወሳኝ ሚና አጽንኦት እንደሰጠው እንዲሁም የኢጋድ አሜሪካን ስትራቴጂካዊ አጋርነት ማጠናከር ለማስቀጠል ቃል መግባቱንም አመላክተዋል። ከዚሁ ጋር በተያያዘ ዜና ደመቀ መኮንን ከአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ጋር ተወያይተዋል። የውጭ ጉዳይ ሚኒስቴርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ጋር ተወያይተዋል። በውይይታቸው ወቅት በተለያዩ ጉዳዮች ላይ መምከራቸውንም የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ብሊንከን በቀጣይ ከሰብአዊ ድርጅቶችና ከሲቪል ማህበራት ጋር በሰብአዊ እርዳታ ስርጭት፣ በምግብ ዋስትናና በሰብአዊ መብቶች ዙሪያ እንደሚነጋገሩ የሚጠበቅ ሲሆን በተጨማሪ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር እንደሚገናኙም ተናግረዋል። በአስተዳደራዊ ድክመትና በንግግር ለከት ማጣት አገር የከፋ ቀውስ ውስጥ እየገባች ነው ተባለም። በአስተዳደራዊ ድክመትና በንግግር ለከት ማጣት አገር የከፋ ቀውስ ውስጥ እየገባች ነው ሲሉም እናት ፓርቲ፣ መኢአድና ኢህአፓ ፓርቲዎች ገለጹ። ፓርቲዎቹ በወቅታዊ ጉዳይ ላይ የጋራ መግለጫ አውጥተዋል። የመግለጫውን ሙሉ ቃል እንደሚከተለው እናቀርበዋለን። ከቦታ ቦታ የመንቀሳቀስ አልፎም በመረጡት ቦታ የመኖር መብት በህገ መንግስቱ ለዜጎች የተሰጣቸው መብት እንጂ አንዳንድ ባለስልጣናት ደስ ሲላቸው የሚቸሩት ካልፈለጉ ደግሞ የሚነፍኩት ጉዳይ አይደለም። ከአማራ ክልል ወደ አዲስ አበባ በሚጓዙ መንገደኞች ላይ እናቶቻችንን ጨምሮ በተለያዩ ጊዜያት ሰበብ እየተፈለገ ሲፈጸም የነበረው ማዋከብ፣ እንግልትና መጉላላት ከነገ ዛሬ መሻሻል ይታይበታል ተብሎ ተስፋ ሲደረግ የባስ ብሎ ከአንዳንድ ክልሎች ወደ አዲስ አበባ የሚደረገው ከፍተኛ ፍልሰት መንግስትን በመጣል በኃይል ስልጣን ለመቆጣጠር ያለመ ነው በሚል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በቀን 5/7 ወር 2015 ዓ.ም ለምክር ቤት ባቀረቡት ሪፖርት ላይ የገለጹበት መንገድ ያለፈውን ስህተት ከማረም ይልቅ የዜጎችን ከቦታ ቦታ የመንቀሳቀስ መብት የሚነፍት ከፍተኛ ሴራና ፍረጃ ለበለጠው የዘር ፍጅት የሚመቻችና ዜጎችን የማሸማቀቅ አካል ነው። በሌላ በኩል ትናንት ካህን በጥፊ ሲመቱ ህፃናትና ሴቶችን ሲያዋክቡና በማንነታቸው ሲያሸማቅቁ፣ ሲሰውሩ፣ ሲገድሉና ሲዘልፉ ለኖሩ ኃይሎች የሽፋን የመስጠትና ጥብቅና የመቆም አካል አድርገን እንወስደዋለን። የክሩን ጫፍ ከተከተልነው ደግሞ እኩይ ድርጊቱን በኦሮሚያ ብልጽግና በንግግርም በተግባርም በተጠናና በመዋቅራዊ በሆነ ሁኔታ እንደሚፈጸም አብይ ማረጋገጫና በቀጣይም ሰቆቃና ማዋከብ ቢብስ እንጂ እንደማይረግብ ጉልህ ማሳያ ነው። ከቅርብ ጊዜ ወዲህ አዲስ አበባ እንዳይገቡ የሚከለከሉ ዜጎችን ጉዳይ የሌላ ሀገር ድንበር አቋርጠው በህገወጥ መንገድ ለመግባት የሚሞክሩ መንገደኞች እንጂ ከሀገራቸው አንድ ክፍል አባቶቻቸው ወዳቀኑላቸው ዋና ከተማ የሚያደርጉት እንቅስቃሴ አይመስልም። የአዲስ አበባ ከተማ አስተዳደር ከዓለም በዲፕሎማቲክ ከተማነት በመጀመሪያዊቱ ረድፍ የምትጠቀስ በሰላሟ የሚቀናባት ከተማ በምንዘራባት ወረራ እንድትጠቀስ ነዋሪዎቿን በኑሮ ውድነት የምትጠብስ ሌብነትን ህጋዊና እግር አውጥቶ የሚሄድባትን የአፍሪካ የመላው ጥቁር ህዝብ ድልና ኩራት የሆነውን የአድዋ ባለቤት ህዝብ የማይከበርበት ጤፍ ብርቁም፣ ሲሚንቶ ብርቁ፣ ስኳር ብርቁ፣ የምስኪን ዜጎች ጎጆ
በግብታዊነት በዘር ስካር የምታፈርስ ወደ ማድረግ አዘቅት መምራት ያሳየ ንግግር ለከት ማጣቱንና በጽንፈኛ ኃይሎች የተጻፈን እስክሪብት በመንግስት መዋቅር በተከበረ ምክር ቤት ፊት አምጥቶ ማንበብ እጅጉን ያስቆጣል። ምናልባት ከዚህ ጀርባ ተስፋ መቁረጥ በኢትዮጵያ ፍርስራሽ ላይ አገር የመገንባት ቅዠት ከተማዋን ጥቅም አልባ በማድረግ ቀጣይ ፕሮጀክት ለጥፋቱና ለአጥፊዎች ሽፋን የመስጠት አካሄድ ይመስለናል። በሌላ ዓለም ቢሆን እንዲህ ያሉ እጅግ መርዘኛ ፍጅት ቀስቃሽ ንግግሮችና ተናጋሪዎች ተገቢውን እርምት በቶሎ በተሰጣቸው ነበር። በእኛ ሀገር ሁኔታ ህጋዊ ሳይሆን ህገወጥ የእኛ ሳይሆን ለእኔ ብቻ ባዮች ተጠያቂ ሳይሆኑ ተረኝነት የሰፈነበት በመሆኑም ለዚህ አልታደልንምና የኢትዮጵያ ህዝብ በአንድነት ህግና ስርዓት ሰፍኖ አጥፊዎች በህግ ፊት አደባባይ እንዲቀርቡ የበኩሉን እንዲወጣ እንዲህ ላሉ አከፋፋይ ንግግሮችም ጆሮ ባለመስጠት አንድነቱን እንዲያጸና ጥሪያችንን እናቀርባለን። ፈጣሪ ሀገራችንን ኢትዮጵያንና ህዝቧን ይጠብቅ። ኢህአፓ እናትና መኢአድ ፓርቲ መጋቢት 6 ቀን 2015 ዓ.ም አዲስ አበባ ኢትዮጵያ። የተወደዳችሁና የተከበራችሁ ተመልካች አድማጮቻችን ለሰዓቱ ያዝነው መረጃ ይህ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።